መካከለኛው ምስራቅ ሀገራት አራት ሀገራት ስምምነት ተደርጓል። እንደዚሁም ደግሞ ከከፍተኛ ትምህርት ተቋማት የወጡ ወደ ስራ ስምሪትም እንዲገቡ አንዱ የስምምነቱ አካል እንዲሆን ተደርጓልና ከዛ በተጨባጭ የመጣውን ለውጥ ባጭሩ መግለጽ ይቻላል? አዎ በደንብ ይቻላል። እንግዲህ የመጀመሪያው የዜጎቻችንን ደህንነት ማስጠበቅ ተችሏል። ለምሳሌ በዚህ ያህል ቁጥር ልክ 231% ከፍተኛ እንትን ያለው አፈጻጸም ነው ያለው እድገት ነው ያለው። ይሄን ሁሉ ሰው ማሰማራት የተቻለ የምንሰማው ግን በህጋዊ መንገድ የሚሰማሩ ዜጎች ላይ የሚደርስ ጉዳት በጣም አነስተኛ ሆኗል። እሱም ሶሉሽን የሚሰጠው ሆኗል ማለት ነው። በአጠቃላይ ግን ስምሪቱ የዜጎቻችንን ደህንነት ማስጠበቅ አለበት፣ ቀልጣፋ የስራ ስምሪት ሊሆን ይገባል የሚል የሪፎርም ሀሳብ ያለው እንዲሁም ከብልሹ አሰራር የጸዳ መሆን አለበት የሚል ነው። ቀልጣፋ አገልግሎትን በተመለከተ ድሮ የነበረው ከ3 እስከ 6 ወር ነው ፕሮሰስ አድርጎ ፍቃድ አግኝቶ ለመውጣት። አሁን ከ10 ደቂቃ እስከ 20 ደቂቃ ድረስ ሁሉንም ነገር መጨረስ ይቻላል። ቴክኖሎጂ አውቶሜት የሆነ ስለሆነ ልጆቹ ገና ከአካባቢያቸው እስከ ኤምባሲ ድረስ የተሳሰረ የቴክኖሎጂ ትስስር ስላለው አንድ ነገር ቢገጥማቸው ኢሚዲየትሊ ልጆቹን ትራክ አድርጎ የገጠማቸውን ችግር መፍታት ይቻላል ማለት ነው። እናንተ ጋር በፈጠራችሁት ግንኙነት